ሻሎም ምርጦች እንደምን አላችሁ? ደህና ናችሁ? ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለምም ያው ነው። ዛሬ አንዳንድ መጽሐፍ ቅዱሳዊ ትምህርቶችን እናያለን። ከአንደኛ ቆሮንቶስ ምዕራፍ 3 በአንድ ሐሳብ ዙሪያ እንመለከታለን። እግዚአብሔርን ቃል ከናንተ የሚጠበቀው ይሄንን አዲስ ቻናል ማለት የዩቲዩብ ቻናሌን አዳዲስ ሲሆናችሁ ሰብስክራይብ በማድረግ ትምህርቱን እንድትከታተሉ እላችኋለሁ። ደግሞ ከዚህ በፊት ቤተሰብ የሆናችሁ ሰዎች ኮሜንት፣ ሼር፣ ላይክ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እንዲህ በማድረግ ከኔ ጋር የወንጌል አጋር እንድትሆኑ እላችኋለሁ። ዘመናችሁ የተባረከውን ወደ ትምህርቱ እንቀጥላለን። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደሆናችሁ እንጂ መንፈሳውያን እንደሆናችሁ ልናገራችሁ አልችልም። ገና ጽኑ መብል ለመብላት አትችሉምና ነበረና ወተት ጋትኋችሁ፣ ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደለምን? እያለ ይቀጥላል። ክብር ለኢየሱስ ይሁን። ቅናትና ምን ስላለባችሁ? ክርክር ስላለባችሁ። ክብር ለኢየሱስ ይሁን። እንደዚህ ብዬ ዛሬ መንፈሳዊ ሐሳቤን ውስጥ ላይ የመጣውን እናንተ ጋር ማድረስ እፈልጋለሁ። የመንፈሳዊ ልጅነት ምልክቶች በሚል ነው እግዚአብሔርን ቃል ዛሬ ሼር የማደርጋችሁ። ክብር ለኢየሱስ ይሁን። የቆሮንቶስ ቤተክርስቲያን ጳውሎስ በሐዋርያ ሥራ ምዕራፍ 18 ላይ ይችን ቤተክርስቲያን እንዴት ፕላንት እንዳደረገ ባክግራውንዱን በጣም ፉል የሆነውን መረጃ እዛ ቦታ ላይ እናገኛለን። ፕላንት አድርጎ ተክሎ ካለፈ በኋላ ደራጅቶ ካለፈ በኋላ ቤተክርስቲያኒቱ ውስጥ በርካታ ችግሮች ነበሩ። ለምሳሌ ከችግሮች መካከል ይሄ የአመራር ችግር፣ ቤተክርስቲያን ውስጥ የጸጋ አጠቃቀም ችግር፣ የቅድስና ችግር፣ ደግሞ ይሄ ኢቲክስ የሚባለው የክርስቲያን ሞራሊቲ፣ የክርስቲያን ስነ ምግባር ችግር፣ እንዲሁም ደግሞ የዚህ የቅድስና ከቅድስና ጋር የተያዘ ከቤተ ክርስቲያን አመራር ጋር የተያዘ ብዙ በርካታ አይነት ችግሮች ነበሩና ጳውሎስ ለዚች ቤተ ክርስቲያን እነሱ በጠየቁት ጥያቄ መሰረት እንዲህ አይነት ችግሩ ሲኖር ይሄ እንዲህ አይነት ችግር እኛ ጋር አለ። ለምሳሌ ያህል የአባቱን ምስት ያገባ በእኛ መካከል አለ ብሎ የጻፉበት ሁኔታ አለ። እንዲሁም ደግሞ ከጸጋ አጠቃቀም ከጸጋ ስጦታ አጠቃቀም አንጻር ብዙ ችግሮች ነበሩ። ሁሉም ሰው ተነስቶ ሊሳን ይናገራል። ሁሉም ሰው አንድ ላይ ትንቢት ይናገራል። ከዚህ የተነሳ ችግሮች ነበሩ። እንዲሁም ደግሞ ቤተክርስቲያን ውስጥ የግልሙትና ስርዓት ነበርና ሴቶች እንደዚህ በጉባኤ መካከል ቁጭ ይበሉ፣ እንደውም ትንቢት መናገር አይገባቸውም፣ ብናገሩ እንኳን ይከናነቡ የሚሉና የመሳሰሉ ነገሮችን ጳውሎስ ያስቀመጠበት መልእክት ብሎ የቆሮንቶስ መልእክት ነው። ክብር ለኢየሱስ ይሁን። በዚህ መሰረት ቤተክርስቲያኒቱ ውስጥ እኔ የእከሌ እዚህ ቦታ ላይ ወረድ ብላችሁ ታገኛላችሁ። እኔ የአጵሎስ፣ እኔ የጳውሎስ፣ እኔ የእከሌ እያለ አጵሎስ ለእናንተ ሞቷል፣ ጳውሎስስ ሞቷል። በከነሱ መካከል በአንዱ ሰው አምናችሁ ተጠምቃችሁ ከሆነ እነሱ አገልጋይ ናቸው። የሚያሳድግ እግዚአብሔር ነው። ምንም ነው አገልጋይ፣ ከእግዚአብሔር ጋር የሚሰራ አገልጋይ ምንም ነው። ስለዚህ አጵሎስን ጌታ አታድርጉ፣ ጳውሎስንም ጌታ አታድርጉ፣ እኔ የእከሌ ነኝ የሚል ክርክርና ምን አለ? ቅናት አለ በእናንተ መካከል። ስለዚህ ልጅነት ነው እኔ አሁን በአሁኑ ዘመን የእከሌ ጸጋ ይበልጣል፣ የእከሌ ጸጋ ያንሳል የማለት ነገር። ፎር ኤግዛምፕል ለምሳሌ የሐዋርያነት ጸጋ በጣም ትልቅ ነው ሂዩጅ ነው ብለን የሐዋርያነትን ጸጋ መርጠን በራሳችን ከወሰን በኋላ ሌላው ደግሞ ቀጥሎ ያለውን ነቢይነት ይሻላል ብሎ መርጦ መውሰድ፣ ከዛ ፓስተር መሆን ይሻላል ብሎ መርጦ እግዚአብሔር በውስጣችን ላይ ያስቀመጠው ግፍትድ ወይንም የተሰጠ ነገር ወይም ጸጋ ስጦታ ሳይሆን ማበላለጥ። ሐዋርያነት ይበልጣል፣ ነቢይነት ያንሳል፣ ፓስተርነት ይበልጣል፣ ወንጌላዊነት ያንሳል፣ ዘማሪነት ይሻላል፣ ሌላ እንደዚህ አይነት ንጽጽር፣ ክርክርና ቅናት፣ ይሄ መንፈሳዊ ልጅነት ምልክት ነው። ወንድሞች ሆይ እኔ ይበልጣለሁ፣ እኔ ይሻላለሁ። እዛኛው ቤተክርስቲያን ውስጥ እኔ ካለው ብዙ ስራ ይሰራል፣ እኔ ከሌለው ስራ አይሰራም። ወንድሜ አንተ ባትኖርም ስራ ይሰራል።
እግዚአብሔር ራሱ ድንጋይን አንስቶ ስራን ይሰራል። እዛ ቤተክርስቲያን ውስጥ አንተ ባትኖርም እዛ ቤተክርስቲያን ውስጥ እግዚአብሔር ሊሰራ የፈለገውን ይሰራል። በዚህ ዘመን ውስጥ አንተ ብትኖርም ባትኖርም እግዚአብሔር በዚህ ዘመን 8 ዓመት ልጅ አምጥቶ ንጉስ የሚያደርገው አምላክ እግዚአብሔር ያንተ መኖር ለእግዚአብሔር ምንድነው? ተጠቀምብኝ ብለህ መውደቅ እግዚአብሔሩ ትሁት መሆን በቃ ሀምቢል መሆን እንጂ ክርክርና ቅናት እኔ የእከሌ ነኝ፣ እኔ የእከሌ ዘር፣ እኔ የእከሌ ቤተሰብ፣ እኔ የኔ አባት መደበኛ ምናምን የሚባል ነገር ይሄ መንፈሳዊ ልጅነት ምልክት ነው። ወንድሜ አንተ መደባዋ ልጅ ብትሆንም ምንም የምታመጣው ነገር የለም። ምንም አንተ የእንትን ድርጅት ምንም የምታመጣው ነገር የለም። የእንትን ድርጅት በእግዚአብሔር መንግስት ላይ ምንም ፋይዳ የለውም። ገብቶሃል? በእግዚአብሔር መንግስት ላይ ፋይዳ የሚኖር መንፈሳዊ ብስለት፣ ከክርስቶስ ጋር የተዋሃደ ህይወት፣ ከመስቀሉ ጋር የተዋሃደ ህይወት፣ ከቃሉ ጋር የተዋሃደ ህይወት፣ ኃላፊነት የሚወስድ ህይወት፣ ለቅድስና የቆረጠ ህይወት፣ ክርስቶስን በአይኑ ያየ ህይወት፣ ክርስቶስን ህይወቱን ለክርስቶስ የሰጠ ማንነት እንጂ አንተ ትልቅ ድርጅት አሁን ታዋቂ ድርጅት ስለያዝክ እዛ ውስጥ የሆነ ኃላፊነት ስለያዝክ አንተ ምንድነው? ምንም እኮ ነው። ምንም የምታመጣው ነገር የለም። ምንም የምትጨምረው ነገር የለም። እግዚአብሔር እኮ አያይቱን እኮ ነው አይኗን ከፍቶ የተናገረው፣ አይኗን ከፍቶ ያሳየው። 8 ዓመት ልጅ እኮ ነው እግዚአብሔር ንጉስ ያደረገው። ወንድሜ ያንተ 70 እና 80 ዓመት ፕራክቲስ ወይንም ኤክስፒሪየንስ ለእግዚአብሔር ምንም ነው። በቅድስና በመፍራት ይልቁንስ ማገልገል በእግዚአብሔር ፊት በቃ በቅድስና ወክ ማድረግ በእግዚአብሔር ፊት በሆሊ ስፒሪት በቃ ወክ ማድረግ ያ ነው ቁም ነገሩ። ይሄ የመንፈሳዊ ልጅነት ምልክት ነው። ቅናት እኔ የእከሌ እኔ የላኛው እኔ የታችኛው እንዲህ አይነት ነገሮች እንዲህ አይነት ምልክቶች ወንድሞች ሆይ የመንፈሳዊ ልጅነት ምልክቶች ናቸው። ከነዚህ መንጻት ራሳችንን ማስመለጥ መቻል አለብን። ይልቁንስ ምንድነው እዚህ ጋር የሚጠቅመው? እኔ የእግዚአብሔር አገልጋይ ነኝ፣ ከእግዚአብሔር ጋር አብሬ የሚሰራ አብሮ ሰራተኛ ነኝ፣ አብሮ ዘማች ነኝ፣ ወዶ ዘማች ነኝ። ወንጌልን ባልሰብክ ወዮልኝ። እኔ የተቀደስኩ እኔ ከማንም ከኃጢአተኞች ዋነኛው እኔ ነኝ አለ። ኦ ማይ ጋድ! በኃጢአተኞች መካከል ዋነኛው እኔ። እግዚአብሔር ለዓለም ምሕረትን ማድረጉ በእኔ ያሳይ ዘንድ እኔ ምሕረትን አገኘው። የሚገባኝ ሰው አልነበርኩ። እኔ ጉዲፍ ነበርኩ፣ የተጣልኩ ሰው ነበርኩ። እንዳውም ትንሽ ልጅ ማንስ ቢሆንም አለ ከሐዋርያት ሁሉ ማንስ ቢሆንም አለ። ወይኔ ጌታ ከሐዋርያቶች ሁሉ ማንስ ቢሆንም በእኔ በአሕዛብ ሐዋርያነት ሊሰራ የወደደ እግዚአብሔር አለ በእኔ ሁኔታ ሊገልጥ ሲመጣ እኔም እምቢ አላልኩም፣ በእኔም እሱም አላፈረም አለ። ይሄ ነው የሚጠቅመው። አንተ ወንድሜ መንፈሳዊ ልጅነትን አስወግድ። ወደዚህ መገለጥ ውስጥ ግባ፣ ወደዚህ ክብር ውስጥ ግባ። እግዚአብሔር ከእንዲህ አይነት መንፈሳዊ ዕውርነት ውስጥ እግዚአብሔር ያድነን። በጌታ በኢየሱስም ከእንዲህ አይነት መንፈሳዊ ዕውርነት ውስጥ እግዚአብሔር ያድነን። ይሄ ነው መንፈሳዊ ልጅነት። እግዚአብሔር ዘመናችንን አብዝቶ ይባርክ። ሳብስክራይብ ማድረጋችሁን አትተው። በዚህ መልእክት ከተባረካችሁ በዚህ መልእክት መታረብ መስተካከል ይሆንልን። ዘመናችሁ የተባረከው። ተባረኩ። ሻሎም